ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጤና አዳም ፕሮግራም ተከታታዮች እንደምን አላችሁ? እንኳን ወደ አጭርና አስተማሪ የጤና ቆይታችን በሰላም መጣችሁ። ዛሬ የምንወያየው በሰውነታችን ውስጥ ስላለው እጅግ ታታሪና ጠቃሚ አካል ስለ ኩላሊታችን ነው። ኩላሊት የሰውነታችን ዋና ማጣሪያ ናት። ደማችንን ከመርዝ በማጽዳት ፈሳሽን በመቆጣጠርና የደም ግፊትን በማመጣጠን ረገድ የማይተካ ሚና ትጫወታለች። ነገር ግን ብዙዎቻችን ሳናውቀው ወይም በቸልተኝነት በዕለት ተዕለት ሕይወታችን የምንፈጽማቸው ትንንሽ ልማዶች ኩላሊቶቻችንን በቀን በቀን ቀስ በቀስ እንደሚጎዷቸውና ወደ ከባድ የኩላሊት ህመም እንደሚያጋልጡን እናውቅ ይሆን? ዛሬ ኩላሊታችንን በጸጥታ ከሚገሉና በቸልተኝነት ከምናደርጋቸው 7 ዋና ዋና መጥፎ ልማዶች ጋር እንተዋወቃለን። ቆይታችሁን እስከ መጨረሻው አብራችሁን እንድታደርጉ ጋብዛለሁ። ይህን ቪዲዮ መመልከት ከመጀመራችሁ በፊት ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። የኩላሊታችን ጎጂ ልማዶች ከሆኑት መካከል የመጀመሪያውና ዋነኛው ስህተት ውሃን አለማዘውተር ወይም ጥማት እስኪሰማን ድረስ መጠበቅ ነው። የችግሩ ምንነት ኩላሊት በትክክል እንዲሰራና ቆሻሻዎችን ከሰውነታችን ለማስወገድ በቂ ፈሳሽ ያስፈልገዋል። በቂ ውሃ ካልጠጣን በደም ውስጥ የሚገኙ ቆሻሻዎችና ጨዎች በኩላሊት ውስጥ ይሰበሰባሉ። ውጤቱም ይህ ሁኔታ የኩላሊት ጠጠር እንዲፈጠር ከፍተኛ አስተዋጽኦ ያደርጋል። በጊዜ ሂደትም የኩላሊት ህብረ ህዋሳትን እንዲጎዱና የማጣራት አቅማቸው እንዲቀንስ ያደርጋል። መፍትሄው ደግሞ ቀኑን ሙሉ የተጣራ ውሃ አዘውትሮ መጠጣት፣ በተለይም ሽንታችን ጥቁር ቢጫ ሳይሆን ግልጽ ወይም ለስላሳ ቢጫ መሆኑን ማረጋገጥ ወሳኝ ነው። ጨው ከልክ በላይ መጠቀም። ሁለተኛው ልማድ በምግብ ውስጥ ከፍተኛ የሶዲየም ወይም የጨው መጠን መጠቀም ነው። የችግሩ ምንነትም አብዛኞቻችን የተሻሻሉ ፕሮሰስድ ምግቦችን፣ ፈጣን ምግቦችንና ጨው የበዛባቸውን ሾርባዎች ስንመገብ የሶዲየም መጠናችን ከሚገባው በላይ ይጨምራል። ውጤቱም ከመጠን በላይ የሚወሰድ ጨው የደም ግፊት ይጨምራል። ከፍተኛ የደም ግፊት ደግሞ በኩላሊት ውስጥ የሚገኙትንና ደም የሚያጣሩትን ጥቃቅን የደም ስሮች ኒፍሮንስ ላይ ከፍተኛ ጫና ይፈጥራል። ይህ ጫና በሂደት የደም ስሮችን በማዳከም ኩላሊቱ ስራውን እንዳይሰራ ያደርገዋል። የህመም ማስታገሻ መድኃኒቶችን ያለ አግባብ መውሰድ። ሶስተኛው አደገኛ ልማድ ለቀላል ራስ ምታት፣ የጀርባ ወይም የጡንቻ ህመም ያለ ሐኪም ትዕዛዝ የህመም ማስታገሻዎችን አዘውትሮ መውሰድ ነው። የችግሩ ምንነት እንደ አይብሮፌን፣ ዲክሎፍናክ እንዲሁም ፓራስታሞል ያሉ መድኃኒቶች ያለ ሐኪም ትዕዛዝ ሕክምና አላግባብ ሲወሰዱ ኩላሊት ላይ ቀጥተኛ ጉዳት ያደርሳሉ። ውጤቱም እነዚህ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውር ይቀንሳሉ። በዚህም የተነሳ አጣዳፊ የኩላሊት መጎዳት ሊያስከትሉ ይችላሉ። በተለይ ደግሞ በየዕለቱ ለተለያዩ ህመሞች እነዚህን መድኃኒቶች መውሰድ ለኩላሊት ድንጋጤና ለከፋ የኩላሊት ህመም ይዳርጋል። ሽንትን ቋጥሮ መቆየት በተለይ ከ15 እስከ 19 ደቂቃ። አራተኛው በዕለት ተዕለት ህይወታችን የምናደርገው ቸልተኝነት ሽንት ሲመጣ ላለመሄድ ማቆየት ወይም መታገስ ነው። የችግሩ ምንነትም ስራ በመብዛቱ ወይም በሌላ ምክንያት ሽንትን ለሰዓታት ቋጥሮ ማቆየት የፊኛ ላይ ግፊት እንዲጨምር ያደርጋል። ውጤቱም ሽንት በፊኛ ውስጥ ረዥም ሰዓት ሲቆይ ባክቴሪያዎች እንዲባዙ ምቹ ሁኔታን ይፈጥራል። ይህ ሁኔታ ወደ ሽንት ቧንቧ ኢንፌክሽን UTI ይመራል። ኢንፌክሽኑ ሳይታከም ከቀረ ወደ ኋላ በመጓዝ ኩላሊትን ይጎዳል። የኩላሊት ኢንፌክሽን እንዲፈጠርና ዘላቂ ጉዳት እንዲደርስ በር ይከፍታል። ከመጠን በላይ ስኳርና ጣፋጭ ምግቦችን ከ19 እስከ 23 ደቂቃዎች መውሰድ። ከመጠን በላይ ስኳርና ጣፋጭ ምግቦችን መመገብ። ይህ ሁኔታ ስኳርና አርቲፊሻል ጣፋጮች የበዙባቸውን ምግቦች፣ መጠጦችን ማዘውተር ነው። የችግሩ ምንነትም ስኳር በቀጥታ የኩላሊት ጠላት ባይሆንም ውፍረትንና የስኳር በሽታን ያስከትላል። ውጤቱ ደግሞ በዓለም ዙሪያ ለኩላሊት ከባድ ህመም ዋነኛውና ቀዳሚው ምክንያት የስኳር በሽታና ከፍተኛ የደም ግፊት ናቸው። በደም ውስጥ ያለው የስኳር መጠን ሲረበሽ ኩላሊቶች ደምን የማጣራት ስራቸውን በትክክል ማከናወን ያቅታቸውና ፕሮቲን ወደ ሽንት መፍሰስ ይጀምራል። በቂ እንቅልፍ ማጣትና ማጨስ። ይህ ልማድ ለሰውነታችን እረፍት አለመስጠትና
ማጨስ ናቸው። የችግሩ ምንነት የኩላሊት ህብረ ህዋሳት የሚታደሱትና ኃይልን የሚያሰባስቡት በምሽት በእንቅልፍ ሰዓት ነው። ስር የሰደደ የእንቅልፍ እጥረት የደም ግፊትንና የሰውነት እብጠትን ይጨምራል። ውጤቱ ደግሞ ከዚህ በተጨማሪ ሲጋራ ማጨስ በሰውነት ውስጥ ያሉ የደም ስሮችን ያስቆጣል። ይህ ደግሞ ወደ ኩላሊት የሚገባውን የደም መጠን በመቀነስ የኩላሊት ስራን እያዳከመ ይሄዳል። አጫሾች በሽንታቸው ውስጥ ፕሮቲን የመገኘት ዕድላቸው ከፍተኛ ነው። ሌሎች የኩላሊት ጠላቶችና መጥፎ ልማዶችም ፕሮቲን ከልክ በላይ መመገብ ነው። ብዙዎቻችን ሳናስተውል የምንፈጽመው ስህተት ከፍተኛ መጠን ያለው የእንስሳት ፕሮቲን፣ ስጋ፣ እንቁላል፣ የወተት ተዋጽኦች ከምግብ ጋር ማዘውተር ነው። የችግሩ ምንነትም ፕሮቲን ለጡንቻዎች እድገትና ለሰውነት ጥንካሬ እጅግ ጠቃሚ ቢሆንም ከመጠን በላይ መውሰድ ለኩላሊት ትልቅ ጫናን ይፈጥራል። ውጤቱም የፕሮቲን የመፈጨት ሂደት አሲዳማ ቆሻሻዎችን ያመነጫል። ኩላሊት ይህንን አሲድ ከሰውነት ለማስወገድ ከፍተኛ ጥረት ማድረግ አለበት። በረዥም ጊዜ ሂደትም ይህ ከልክ ያለፈ ጫና በኩላሊት ህብረ ህዋሳት ላይ ጉዳት ያደርሳል። አልኮል መጠጣትና አላስፈላጊ ኬሚካሎችን መውሰድ። ይህ ነጥብ አልኮልን አዘውትሮ መጠቀምና ሰውነት ላይ የሚከማቹ ኬሚካሎችን ይመለከታል። የችግሩ ምንነትም አልኮል ከባድ መርዛማ ንጥረ ነገር ቶክሲን ነው። አልኮል ሲጠጣ ኩላሊት የደም ውስጥ ፈሳሽ መጠንንና ኬሚካሎችን የማስተካከል አቅሙ ይረበሻል። ውጤቱ ደግሞ አዘውትሮ አልኮል መጠጣት የኩላሊትን የማጣራት ሥራ በማዛባት ድርቀት ያስከትላል። በጊዜ ሂደትም ስር የሰደደ የኩላሊት ጉዳትና ከፍተኛ የደም ግፊት ሊያስከትል ይችላል። የአካል እንቅስቃሴ አለማድረግ በዕለት ተዕለት ሕይወታችን ውስጥ እንቅስቃሴን አለማዘውተርና ቁጭ ብሎ የሚደረግ አሰራር አንዱ የኩላሊት ጠላት ነው። የችግሩ ምንነትም ስራ ፈት መሆንና የአንጎል የአካል ብቃት እንቅስቃሴ አለማድረግ ለውፍረት፣ ለከፍተኛ የደም ግፊትና ለስኳር በሽታ በቀጥታ ይዳርጋል። ውጤቱ ቀደም ሲል እንደተመለከትነው ከፍተኛ የደም ግፊትና የስኳር በሽታ ደግሞ የኩላሊት ውድቀትና ዋና ዋና ምክንያቶች ናቸው። አዘውትሮ ቀላል እንቅስቃሴ ማድረግ የደም ዝውውርን በማስተካከል የኩላሊትን ጤና ይጠብቃል። ሌላው አዘውትሮ የጤና ምርመራ አለማድረግ ነው። አደገኛ ቸልተኝነት ምንም አይነት ህመም ሳይሰማን የደም ግፊት፣ የስኳርና የኩላሊት ምርመራ ቼክአፕ አለማድረግ ነው። የችግሩ ምንነትም የኩላሊት ህመም እንደ ሌሎች በሽታዎች በመጀመሪያዎቹ ደረጃዎች ምንም አይነት ምልክት አለማሳየቱ ነው። ውጤቱ ህመሙ ከ70 እስከ 80 በመቶ እስከሚጎዳን ድረስ ምልክት ሳያሳይ ሊቆይ ይችላል። በየጊዜው የደምና የሽንት ምርመራ ለምሳሌ በሽንት ውስጥ ፕሮቲን መኖር አለመኖርንና የክሬቲኒን መጠን አለመለየት በሽታው ሳይታወቅ እንዲባባስ በር ይከፍታል። ሌላው አላስፈላጊ የምግብ ማሟያዎችን፣ ቪታሚኖችን ያለ ሐኪም ማዘዣ መውሰድ አንዱ የኩላሊት ጠላት ነው። ይህ ልማድ ሰውነትን ይጠቅማል ተብሎ በማሰብ ብቻ የተለያዩ የጂም ዱቄቶችን፣ የቪታሚን ማሟያዎችንና የባህል መድኃኒቶችን ያለ ልክ መጠቀም ነው። የችግሩ ምንነት አብዛኞቹ ማሟያዎችና ከፍተኛ መጠን ያላቸው ቪታሚኖች ለምሳሌ ቪታሚን ሲ በከፍተኛ መጠን በኩላሊት በኩል ነው ከሰውነት የሚወገዱት። ውጤቱ ኩላሊት እነዚህን ኬሚካሎች ለማጣራት ከመጠን በላይ ሲሰራ ይደክማል። በተለይ ጥራታቸው ያልተጠበቁ የጂም ማሟያዎችና የተወሰኑ የባህል መድኃኒቶች አጣዳፊ የኩላሊት መጎዳት ሊያስከትሉ ይችላሉ። ስር የሰደደ ውጥረት ወይም ስትረስ፣ የስነ ልቦና ጫና የኩላሊትን የሥራ ሂደት ከሚጎዱ ጉዳዮች አንዱ ነው። በዕለት ተዕለት ሕይወት ውስጥ ያለማቋረጥ ለከፍተኛ ውጥረትና ጭንቀት መጋለጥ ለኩላሊት ህመም ይዳርገናል። የችግሩ ምንነት ስር የሰደደው ውጥረት በሰውነታችን ውስጥ የኮርቲሶል ሆርሞን እንዲጨምር ያደርጋል። ይህ ደግሞ የደም ግፊትን ከፍ እንዲልና የልብ ምት እንዲፋጠን ያደርጋል። ውጤቱ ለረዥም ጊዜ ከፍተኛ የደም ግፊት ውስጥ መቆየት በቀጥታ በኩላሊት ደም ስሮች ጉዳት ያደርሳል። አእምሯዊ ረጋ ማለትን እንዲሁም እረፍትን አለማድረግ ለአጠቃላይ የጤና መታወክ ይዳርጋል። ውድ የፕሮግራማችን ተከታታዮች እስካሁን ባለው ቆይታችን ኩላሊታችንን በጸጥታ የሚጎዱ ዋና ዋና መጥፎ ልማዶችን ተመልክተናል። ከውሃ እጥረት ጀምሮ እስከ ጨው አጠቃቀም፣ ከህመም ማስታገሻዎች እስከ ጭንቀትና ስራ ፈትነት ድረስ ያሉ ድርጊቶች በሙሉ የኩላሊታችንን ህይወት ያሳጥራል። ኩላሊት ዝምተኛ አካል ናት። እስከ መጨረሻው ሰዓት ድረስ ህመሟን
ሳታሰማ በጸጥታ ትታገላለች። ነገር ግን ስትከሽፍ ሕይወታችንን እስከ መቀየር የሚደርስ ከባድ ዋጋ ያስከፍለናል። ዛሬውኑ ልማዶቻችንን እንመርምር። በቂ ውሃ እንጠጣ። ጨውና ስኳርን እንቆጣጠር። ያለ ሐኪም ማዘዣ የሚወሰዱ መድኃኒቶችንና ማሟያዎችን እናቆም። አዘውትረን እንንቀሳቀስ። እንዲሁም የጤና ምርመራ እናድርግ። ለጤናማ ኩላሊት የሚደረግ ጥንቃቄ ለነገ የሚተላለፍ አይደለም። ዛሬውኑ ይጀምሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ መረጃ ጠቃሚ ሆኖ ካገኙት ለወዳጅ ዘመድ ሼር ያድርጉ። ሰብስክራይብ፣ ላይክ እንዲሁም የደወል ምልክቷንም እንዲነኩ ማስታወስ ወዳለው። በሌላ ጠቃሚ ቪዲዮ እስክንገናኝ ደህና ሁኑ።